ነስተልኝ ቀናት ተከታታዮች ተከታታዮች ያሁን አዳዲስ የገቡ ጥለቶች አሉኝ። ለግራጁዌሽን አለ፣ ሰርግ አለ፣ ለተለያዩ ፕሮግራም የሚሆኑ አዳዲስ ቆንጆ ቆንጆ ነጥቦችን ይዤላችሁ ወጥቻለሁኝና እሺ አሁን ማሳያችሁ ተለቅ ተለቅ ካሉ ጥለቶች ነው የምንጀምረው። እስቲ ከዚህ ዘንበር ይሄ ቆንጆ ጥለት ነው። ለሰርግ ለፕሮግራም ልብስ ነው፣ የሚያምር ነው። ሁለት አይ ነው መነኑ፣ ቆንጆ ነው። መደቡ ፒች ከለር የሚባል ነው። ወርቀዛ ባለበት የተለያዩ ከለር ኮምቢኔሽኖች አሉበት። ቆንጆና የሚያምር ልብስ ነው። ይሄ ለግራጁዌሽን፣ ለክርስትናም፣ ቀለበትም፣ ለእናቶች በግሩፕ ለሚለብሱ ሰዎች ይሆናል። ቆንጆ ልብስ ነው። ነጠላዋም እንደምታዩት ከዚህ የወጣች ናት። የምታምር ነች። የዚች አንዷ ፍላወር ናት የወጣችው እና ቆንጆ የምታምር ልብስ ነች። እቺ የተለያየ ዲዛይን ከስተመሮች የፈለጉት አይነት ዲዛይን አሰርተን ከወገብ በላይ እነሱ የፈለጉት ከስተመር የፈለጉት አይነት ሰርተን 15 ሺህ ብር ነው። በቀጣይ ደግሞ ሻሉ ታምር ጥበብ ነች። ያምር ነው። በአጋጣሚ የዚህ ነጠላ ሸማኔ ጋር ነው ያው ኦርደር ስላለኝ ቀድሜ ይሄንን መጀመር ስላለብኝ ያመጣሁት። የምታምር ቆንጆ ልብስ ናት። እንግዲህ ካሜራ ላይ ይውጣ ይውጣ አላውቅም። ካሜራ ናት። እችም ሰርታልካ 15 ሺህ ብር ናት። እቺ ደግሞ በቀጣይ ማሳይሽ ቆንጆ ልብስ ናት። የምታምር ውስጧ 100 ቁጥር የምትባል ቁጥር ናት። ልጫትና በወርቅ ቀለም የተሰራች ናት። በጣም የምታምር ናት። ፌስ ነው ይሄ ከጀርባው ይሸፍናል። ሲሰራ ነጠላዋ እንደምታያት መቀባት ይዤ ናት። የሚያምር ነው። ቆንጆ ከለር ናት። እቺ ለግሩፕ ሊሆን ይችላል እና እቺ በጣም የምታምር ልብስ ናት። በግሩፕ ለሚፈልግ ሰው ለሰርግ አጃቢዎች ሊሆን ይችላል። ለእናትም ሊሆን ይችላል። ስልስ ያለች ቆንጆ የምታምር ከለር ነች። መነኗ እንደምታያት ቆንጆ ሁለት አይን ጽድት ያለ መነን ነው። ነጠላው ደግሞ ቆንጆዬ ነው። 4 አርብ ነው። ከወገብ በላይ እነሱ ፈለጉት ዲዛይን መሰራት ይችላል። 4 ማዕዘን ቪም ኦን ሊሆን ይችላል። ከወገብ በላይ ተሰርቶ አልቆ 16 ሺህ ብር ነው። ነጠላውን ማሰራት ይቻላል። ነጠላው በጣም ትልቅ ነጠላ ነው። ያው እኛ ጋር የታወቀ ነው ነጠላው። ቆንጆዬ ነጠላ ስለሚሆን ነው። በጣም ትልቅ ነጠላ ነው። እንደምታየው ይችላልች እንታለች። የምታምር ቆንጆዬ ልብስ ነች። ይህ አጃቢ ለሙሽራ እናት መሆን ይችላል። ለክርስትና መሆን ይችላል። በግሩፕ መልበስ ይችላል። የሚያምር ልብስ ነው። ቆንጆ ነው። ከአንገት በላይ እነሱ በፈለጉት አይነት ተሰርቶ 16 ሺህ። በቀጣይ ደግሞ እችን ከልብስ አሳይሻለሁ። በጣም የምታምር ልብስ ነች። ውስጧ ፒንክ ነገር ነው የምትመስለው። እንግዲህ ቅርታ ድምፄ ጉንፋን ይዞኝ ብዙ አይሰማም እና የምታምር ቆንጆ ልብስ ናት። ካሜራ ላይ እንግዲህ በደንብ ተጣሽ ያስባለሁ። የምታምር ቆንጆ ልብስ ናት። ውስጧ መደቧ ላይት ፒንክ የሚባል ነገር ነው። ወርቅ ዘብ አብሮ የተመታለ ቁጥሩ 7 ቁጥር የምንለው ቁጥር ነው። በእሱ ጋር በወርቅ ዘብ አብሮ የተመታ ልብስ አለው። የሚያምር ነው። ነጠላዋ ደግሞ እንደምታምር በጣም ታምር ነጠላ ነው። መነኑ ጽድት ያለ ነው። የሚያምር ሁለት አይን ነው። እንጂ ልብስ ነው። ያው የመነን ጉዳይ ሁሌ ተመሳሳይ ስለሆነ ነው። ሁለት አይን ነው የሚያምር። ይህንን ከአንገት በላይ እነሱ በፈለጉት ዲዛይን ተሰርቶ 14 ሺህ ብር ነው። እቺ ደግሞ ትሸፈናለች። ስንሰራ ሁልጊዜ እቺ ትሸፈናል። ይሄ በነገራችን ላይ ውስጡም ደብል ፌስ የሚባል ነገር ነው። ምንም ሰራከት የለውም። ቆንጆ ልብስ ነው። ግን እኛ ስንሰራ እንሸፍናለን። በሳተን እንሸፍናለን። ቆንጆ አድርገን ሰርተን እቺ 14 ሺህ ብር ነው። እንግዲህ እችን ደግሞ በቀጣይ ያሳይሻለሁ። ዶቃ ከለር የምትባል ናት። ውስጧ መደቧ በወርቀ ዘብ የተመታች ናት። ውስጧ የምታምር እንደ መስቀል አይነት ነገሮቿ ደግሞ በብሉ ከለር የሚመስለው የተሰራ ነው። የሚያምር ልብስ ነው። ነጠላው ይኸው የሚያምር ነጠላ ነው ያለው። መነኑ ደግሞ የሚያምር ሁለት አይነት መነን እንጂ መነን ነው። ነጠላውን ማሳየት ከተፈለገ
ነጠላ ይሆን እንደዚህ ይመስላል። ቆንጆ ነው። እቺ ነው ለእናቶች። ይሄ በተለይ ለእናት በጣም የሚያምር ነው። ደመቅ ያለ ዶቃ ከለር በጣም የሚያምር ይህ ከአንገት በላይ ተሰርቶ አልቆ 14,000 ብር ነው። በቀጣይ ደግሞ እችን ላሳያችሁ ለተማሪዎቼ። ይሄ 2 ደረጃ ያለው ነው። 6 አርብ ነው። አርቡ 6 ነው። የሚያምር ልብስ ነው። አይ 2 አይን ማለት ነው። 6 አርብ ነው። 2ቱ በእንትን በነጠላ ማለት ነው። ሌሎቹ 2 3ቱ ደግሞ በ2 ደረጃ ናቸው ያሉት። 6 አርብ ነው ልብሱ። የሚያምር ልብስ ነው። ቆንጆ መነን ነው። መነኑ በጣም የሚያምር ነው። ሁልጊዜ መነን ይኸው አንደኛ የተባለው መነን ነው የምንይዘው። ነጠላው የምታምር ናት። እቺ 14,000 ብር ናት። በ6 አይን 14,000 ብር ነው። አርቡ 6 አርብ